ተጠማን ላሉት ከአለት ውሃን አፍልቆ፣ ተራብን ላሉት መናን ከሰማይ አዝኖ፣ በጨለማ ሲሄዱ በእሳት እያበራ፣ በምድረ በዳው ፀሐይ በደመና እየመራ፣ ደረቅ ምድረ በዳውን በክንዱ እያሻገረ፣ ትልቁን ባህር ለሁለት እየከፈለ እግዚአብሔር የእስራኤልን ሕዝብ መራ። ዮሴፍ በግብፅ አገር ገዢ በነበረበት ዘመን አባቱና የአባቱ ልጆች ወንድሞቹን ወደ ግብፅ አገር እንዲመጡ አድርጓቸው ስለነበር እስራኤላውያን ሁሉ ወደ ግብፅ አገር ገብተው ነበር። በዚያም ጌሴም በተባለች አንዲት ስፍራ አርፈው ይኖሩ ነበር። ነገር ግን ዮሴፍንና ወደ ግብፅ የገባውን የእስራኤል ትውልድ ካለፈ በኋላ በግብፅ አገር ዮሴፍን የማያውቅ አዲስ ንጉሥ ተነሳ። እርሱም የእስራኤላውያን ቁጥር በግብፅ ምድር መብዛቱ ያሳስበው ነበር። ከዚህም የተነሳ እስራኤላውያንን እጅግ ያሰቃያቸው ነበር። እጅግ ብዙ ስራ እየሰሩ እንዲደክሙ ያደርጋቸው ነበር። ከዚህም በባሰ ደግሞ አዲስ የሚወለዱ ወንድ ልጆችን ወደ ወንዝ እንዲጣሉ ትእዛዝን አወጣ። ከዚያም የተነሳ አዲስ የሚወለዱ ሕፃናትን ሁሉ ወደ ወንዝ ይጣሉ ነበር። በዚያም መካከል እንግዲህ አንዲት ሌዋዊት ሴት ጸነሰች። እርሷም ወንድ ልጅን ወለደች። የሕፃኑን መልክ እንደሚያምር ባየች ጊዜ ልትጥል አልፈለገችም። ስለዚህም ለ3 ወር ያክል ደብቃ ታደገችው። ነገር ግን ከ3 ወር በኋላ ሸሽጋ ልታቆየው ስላልቻለች በትንሽዬ ቅርጫት ውስጥ ሕፃኑን ጠቅልላ አስቀመጠችው። ወደ ወንዝም ወስዳ በወንዙ ዳር ቄጤማ መካከል አስቀመጠችው። እናም ሄደች። በዚህ ጊዜ የፈርዖን ሴት ልጅ ገላዋን ልትታጠብ ወደ ወንዝ ከደንገጥሮቿ ጋር ወርዳ ነበር። በዚያም ሳለች በቄጤማ መካከል ቅርጫት ተመለከተች። ቅርጫቱንም ስትከፍተው ሕፃን ተመለከተች። እጅግም ያለቅስ ነበር። አዘነችለት። ከእስራኤላውያን ሕፃኖች መካከል አንዱ እንደሆነም አወቀች። ሕፃኑንም ወደ ራሷ ወሰደችው። በቤተ መንግስትም ታሳድገው ጀመር። እርሷም ከውሃ አግኝቼዋለሁና ስትል ሙሴ ብላ ጠራችው። ሙሴ ካደገ በኋላ አንድ ቀን ወገኖቹ ወደሚገኙበት ስፍራ ወጣ። በዚያም ተገደው ሲደበደቡና ስራ ሲሰሩ ተመለከተ። አንድ ግብፃዊም እስራኤላዊን ሰው ሲደበድበው አይቶ ሙሴም አካባቢውን ዞር ብሎ ተመለከተ። ማንም እንደሌለ ከተረዳ በኋላ ግብፃዊውን ሰው ገድሎ ወደ አሸዋ ውስጥ ደበቀው። በሁለተኛውም ቀን ደግሞ 2 እስራኤላውያን ሲጣሉ አያቸው። ወደ የገዛ ወገንህን ለምን ትመታለህ ብሎ ሲጠይቀው እስራኤላዊውም አንተን በእኛ ላይ አዛዥ ወይም ዳኛ ያደረገ ማን ነው? ወይስ ትናንት ግብፃውያን እንደገደልከው እኔን ልትገለኝ ነው አለው። ሙሴም ይህን ሲሰማ እጅግ ደነገጠ። ግብፃውያን መግደሉን እንደታወቀበት ሲያውቅ ፈራ። ፈርዖንም እንዳይገድለው ስለፈራ ከግብፅ ሀገር ሸሽቶ ወደ ምድያም ሀገር ሄደ። በዚያም ይኖር ጀመር። አንዲት ሲጳራ የተባለች ሴትንም አግብቶ ሀብት አፍርቶና ልጆችን ወልዶ በዚያ ይኖር ነበር። ከብዙ ዓመት በኋላም የግብፅ ንጉሥ ሞተ። እስራኤላውያንም በባርነት ከደረሰባቸው ግፍ የተነሳ እጅግ ይጮሁ ነበር። እግዚአብሔርም የጭንቅ ጩኸታቸውን ሰማ። እግዚአብሔርም ለአብርሃምና ለይስሐቅ የገባውን ቃል ኪዳን አሰበ። ስለነርሱም ግድ አለው። አንድ ቀን ሙሴ የአማቱን የ2 በጎች፣ ፍየሎች እየጠበቀ መንጋውን እየመራ ወደ ምድረ በዳ ሄደ። የእግዚአብሔርም ተራራ ተብሎ ወደሚጠራው ኮረብታ ቀረቡ። በዚያም የእግዚአብሔር መልአክ በቁጥቋጦ ውስጥ በሚንቀለቀል የእሳት ነበልባል መካከል ተገልጦ ሙሴ አየው። ሙሴም ቁጥቋጦ በእሳት ቢያያዝም አለመቃጠሉን አስተዋለ። ሙሴም የቁጥቋጦውን ለምን እንደማይቃጠል ቀረብ ብዬ ይህን አስገራሚ ነገር ልመልከት አለ። ሙሴ ሁኔታውን ለመመልከት መቡን እግዚአብሔር ባየ ጊዜ ከቁጥቋጦ ውስጥ ሙሴ ሙሴ ብሎ ጠራው። ሙሴም አቤት እነሆኝ አለው አለ። እግዚአብሔርም ወደዚህ እንዳትቀርብ፣ ይህን የቆምክበት ምድር የተቀደሰ ነውና ጫማህን አውልቅ አለው። እግዚአብሔርም እኔ የአባቶች የአብርሃምና የይስሐቅ ያዕቆብም አምላክ ነኝ። በዚህ ጊዜ ሙሴ እግዚአብሔርን ፊት ለፊት ማየት ስለፈራ ፊቱን ሸፈነ። እግዚአብሔርም በግብፅ አገር የሚኖሩትን የሕዝቤን መከራ አይቻለሁ፣ ጩኸታቸውንም ሰምቻለሁ። ስለዚህ ከግብፅ እጅ ልትታደጋቸው ማርና ወተትም ወደምታፈሰዋና ለም ወደ ሆነችው ከነዓን ምድር እንድታስገባቸው እልክሃለሁ አለው። ሙሴም የእግዚአብሔር ሕዝብ ለማውጣት እኔ ማን ነኝ አለው። እግዚአብሔርም እኔ ካንተ ጋር እሆናለሁ። ሙሴም እሺ ማን ልኮኛል በላቸው አለው። እግዚአብሔርም እኔ ያለውና የምኖር ነኝ፣ ያለና የሚኖር ልኮኛል በላቸው አለው። ሙሴም እግዚአብሔር ሆይ ሌላ ሰው ላክ፣ እኔ አፌን ለመክፈት አልችልም፣ ኮልታፋ ነኝ አለው።
እግዚአብሔርም ወንድምህ አሮን ወደ አንተ እየመጣ ነው፣ እርሱ ይናገርልሃል አለው። ሙሴም ለእግዚአብሔር ሐሳብ ታዘዘ። ወደ ግብፅ ሀገርም ተመልሶ ሄደ። ወደ ፈርዖንም ገብቶ ያመልከኝ ዘንድ ሕዝቤን ልቀቅ ይልሃል የእስራኤል አምላክ እግዚአብሔር አለው። እግዚአብሔር ግን የፈርዖንን ልብ አደንድኖ ስለነበር እንዲህ አለ። እግዚአብሔርም ለሙሴ እንደነገረው መሰረት እምቢ አለው። ሙሴ የተለያየ ተአምራትን በፈርዖን ፊት አደረገ። ሕዝቡንም እንዲለቅ ያሳስበው ጀመር። ነገር ግን ግብፅ ንጉሥ ፈርዖን እነ ሙሴ የሚናገሩትን የእግዚአብሔርን ትእዛዝ አላደመጠም። እንደውም ጨምሮ ሕዝቡን ያስጨንቃቸው ጀመር። በዚህም እግዚአብሔር ከሙሴ ጋር ነበር። የተለያዩ መቅሰፍቶችንም በግብፅ ምድር ላይ ያደርግ ነበር። ውሃን ወደ ደም፣ በአንበጣ መንጋ፣ የጓጉንቸር መቅሰፍት፣ የዝንብ፣ የበረዶ፣ የጨለማ መቅሰፍት፣ መጨረሻም በግብፅ ሁሉ ላይ የበኩር ልጆች የመሞት መቅሰፍት እግዚአብሔር ጣለባቸው። በስተመጨረሻም ፈርዖን ልቡ ተሸነፈ። ሙሴንም አስጠርቶ ሕዝቡን ይዞ እንዲወጣ አዘዘው። ሙሴም ሕዝቡ እንዲዘጋጁ ነግሯቸው የእስራኤልን ሕዝብ ሁሉ ነቅሎ ከግብፅ አገር ይዞ ወጣ። ወደ ከነዓንም ጉዞ ጀመሩ። ሙሴም ከ600,000 በላይ እስራኤላውያንን ይዞ ከግብፅ ወጣ። እስራኤላውያን ከወጡ በኋላ ግን ግብፃውያን እና ንጉሱ እስራኤላውያን በመልቀቃቸው ተጸጸቱ። ሰራዊታቸውንም እንደገና አሰማርተው እስራኤላውያንን ያሳድዷቸው ጀመር። እስራኤላውያንም በባህር አጠገብ ሳሉ ደረሱባቸው። የእስራኤል ሕዝብም ግብፃውያን ተከትለዋቸው እንደመጡ ሲመለከቱ ደነገጡ። ሙሴ ላይ መጮህ ጀመሩ። በምድረ በዳ ከምንሞት የግብፅ ባሪያ ሆነን ብንኖር ይሻለን ነበር እያሉ ወቀሱት። ሙሴም አትፍሩ፣ እነዚህ የምታዩአቸውን ግብፃውያን ዳግመኛ አታዩአቸውም አላቸው። ከዚያም እግዚአብሔር በሰማው ትእዛዝ መሰረት በእጁ የያዘውን በትር ከፍ አደረገ። እግዚአብሔርም ነፋስን አነፈሰ፣ ባህሩም ለሁለት ተከፍሎ ደረቅ መሬት ከፈተ፣ እንደ ግድግዳም ከጎንና ከጎን ቆሙ። ሙሴም ሕዝቡ በመሬቱ እንዲያልፉ ነገራቸው። በደረቁ መሬት አልፈው ሄዱ። እግዚአብሔርም እስራኤላውያን አልፈው እንደጨረሱ ባረጋገጠ ጊዜ ግብፃውያንም በመሬቱ እንዲያልፉ በልባቸው አሳሰባቸው። ግብፃውያኑም እንደ እስራኤላውያን በውሃው መካከል አልፈው ለመሄድ ወደ መንገድ ውስጥ ገቡ። እግዚአብሔርም በግብፃውያን ላይ የቆመውን ውሃ መለሰባቸው። በውሃም ተውጠው ሰጠሙ፣ ሁሉም ሞቱ። የእስራኤል ሕዝብም ይህንን የእግዚአብሔርን ድንቅ ስራ አይተው አመሰገኑ፣ መዝሙርም ዘመሩለት። ሙሴ ሕዝቡን ይዞ ጉዟቸውን ቀጠሉ። ነገር ግን ሕዝቡ እጅግ አስቸጋሪ ነበሩ። ወደ ሙሴም መጥተው የምንጠጣው ውሃ ሲሉት እግዚአብሔር ከዓለቱ ውስጥ ውሃን እያፈለቀ የሚጠጡትን ይሰጣቸው ነበር። የምንበላው ብለው ሲያጉረመርሙ ከሰማይ መና በየዕለቱ እያዘነበ በበቂ ሁኔታ ይመግባቸው ነበረ። በቀን በደመና አምድ፣ ሌሊት ደግሞ በእሳት አምድ እግዚአብሔር ሕዝቡን ይመራ ነበር። በእግዚአብሔርም እየተመሩ ይጓዙ ነበር። እስራኤላውያን ከግብፅ ለቀው ከወጡ ከ3 ወር በኋላ ወደ ሲና ምድረ በዳ ደረሱ። በዚያም ሰብስበው አንድ ቦታ ላይ ሰፈሩ። ከዚያም ሙሴ ከሕዝቡ ተለይቶ ወደ እግዚአብሔር ወጣ። በዚያም ከእግዚአብሔር ዘንድ የሕግ ትእዛዛትን ተቀብሎ ከሲና ተራራ ላይ ወረደ። ሙሴ ከተራራው ላይ ሲወርድ ሕዝቡ አሮንን አስገድደው ከወርቅ ለተሰራ ጥጃ እየሰገዱ ጣዖት እያመለኩና እየጨፈሩ አገኛቸው። በዚህም ሙሴ እጅግ ተበሳጨ። ከፍ አድርጎም ከእግዚአብሔር የተቀበለውን ጽላት አሳያቸው። ወደ መሬትም ወርውሮ ሰበረው። ከዚያም የእግዚአብሔር የሆኑ ወደ እርሱ ጋር እንዲሆኑ ጠየቀ። እግዚአብሔርም የሆኑት ሌዋውያን ወደ እርሱ ጋር ሆኑ። ሌሎች እግዚአብሔርን ያልመረጡት ግን ሞቱ። በስተመጨረሻም ሙሴ ሕዝቡን እየመራ ወደ ከነዓን ደረሱ። ነገር ግን ሙሴ አብሯቸው ከነዓን አልገባም። ወደ ከነዓን በተቃረቡ ጊዜ ግን ከሩቅ ተመለከተ። ሙሴ ኢያሱን በእርሱ ቦታ መሪ እንዲሆን ተክቶ ወደ እግዚአብሔር አንቀላፋ። ኢያሱም ሕዝቡን እየመራ ወደ ከነዓን ምድር አደረሳቸው።